በዋና አስፋልቱ መንገድ ላይ ያለው መብራት ለብሔር ብሔረሰቦች ሰሞን ነው የበራልን ከዛን ጊዜው ጀምሮ መብራቱ አይሰራም አይበራም ለብዙ ችግር እየተጋለጥን ያለ ነው በዚህን ሰዓተኛ አባት በያለ እንደው ሰው መተላለፍ ያለው እንኳን መኪና ንግድ ነገር ምናምን መንገድ ላይ ስለሚሸጡ በጣም የተጨናነቀ አደጋዎችም ይፈጠራሉ በተለይ መኪና መንገዱ ጠባብ ከመሆኑ አንፃር የተነሳ መኪናና ሰው ለመተላለፍ ራሱ እጅግ በጣም አስቸጋሪ ነው ሐረር እንደዚህ ያላቃትም ሐረርም በፍጹም እንደዚህ ያላቃትም ጤና መታወክ በጣም ገጥሞናል በየደረጃው በየአይነቱ አተትም አሁን ስጋት ላይ ነው ያለነው ያሽታ ለኛ ምን ሆነ ጠንቅ በሽታ ሆነ ከላይ ከኤስኦኤስ ወይ ከሜሽን ጀምሮ በዚህ በኮሪደር ልማቱ እስከ ታች እስከ ሸዋብር ድረስ ያለ አንዳች ከልካይ ህፃናትም በዚህ መስመር መጓዝ ይችላሉ ሳይክለኞች እንደዚህ አይቸገሩም አደጋም አይበዛም አሁን አደጋም የለም እንደኛ ደግሞ መንገድ ላይ የሚበሩ መብራቶችን ለየት ባሉ መልክ የሚያምሩ ናቸው በጣም ሐረር ላይ የተሰራው ስራ በጣም ገራሚ ነው አስደናቂ ነው በጣም አሁን እንደዚህ ሆኖ ቱወይ መንገድ ሆኖ መጨናነቅ የለም መኪናም እንደፈለገ ይሄዳል ሰውም የራሱ መንገድ ይዞ ይሄዳል ስለዚህ አሁን በጣም ጥሩ ነው በጣም ደስ ብሎኛል